ቅድስናን ማርከስ ኮንተንት አይደለም። በአይሾ ስፒድ የተፈጸመው አሳፋሪ ድርጊትና የቤተ ክህነት ዝምታ። በቅርቡ በሚሊዮን የሚቆጠሩ ተከታዮች ያሉት አሜሪካዊ ዩቲዩበር አይሾ ስፒድ ወደ ኢትዮጵያ በመጣበት ሰዓት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ውስጥ የፈጸመው ድርጊት በመላው ዓለም የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምዕመናንን እጅግ ያስቆጣና ያሳዘነ ሆኗል። ምን ተከሰተ? ዝርዝር መረጃውን እነሆ። አይሾ ስፒድ ወደ ቤተ ክርስቲያኑ የገባው የቀጥታ ስርጭት ወይም ላይቭ ስትሪም እያደረገ ሲሆን በቆይታውም የሚከተሉትን እጅግ አሳፋሪ ድርጊቶችን ፈጽሟል። አንደኛ፣ ጩኸትና ሩጫ። በጸሎትና በስግደት የሚታወቀው ቅዱሱን ስፍራ ያለምንም ይሉኝታ ሲጮህና ሲሮጥበትም ታይቷል። ሁለተኛ፣ የካህናትና የምዕመናን መረበሽ። በቦታው የነበሩ አባቶችና ምዕመናንን ትኩረት በመሳብ የቤተ ክርስቲያኑን መንፈሳዊ ድባብ አናግቷል። ሶስተኛ፣ ለሥርዓተ አምልኮ ክብር አለመስጠት፣ ጫማ አውልቆ አለመግባትና ሌሎች መሠረታዊ የቤተ ክርስቲያን ሥርዓቶችን በመጣስ የቦታውን ክብር ዝቅ አድርጎታል። አራተኛ፣ የንጉሠ ነገሥቱን መቃብር ለቪዲዮ መጠቀም። የታላቁ ንጉሠ ነገሥት አጼ ኃይለ ሥላሴ መቃብር የሚገኝበትን ታሪካዊ ስፍራ ለራሱ የዩቲዩብ መዝናኛነት ብቻ ተጠቅሞታል። የቤተ ክህነት አሳፋሪ ዝምታና የአስተዳደር ክፍተት። ይህ ድርጊት ሲፈጸም እጅግ የሚያሳዝነው የአይሾ ስፒድ ድርጊት ብቻ አይደለም። የቤተ ክርስቲያኑ አስተዳዳሪዎችና የቤተ ክህነት አካላት ያሳዩት ዳተኝነት ነው። አንደኛ፣ ቁጥጥር አለመኖር። ሁለተኛ፣ የጥቅም ጉዳይ። ሶስተኛ፣ የደህንነት ክፍተት። እንዲህ አይነት ዓለም አቀፍ ዝና ያለውን የሚታወቅ ሰው ወደ ቅዱስ ስፍራ ሲገባ እንዴት ያለ አስገዳጅ መመሪያና አስተዋሽ እንዲገባ ተፈቀደ? ብዙዎች እንደሚጠረጥሩት ለቤተ ክርስቲያኗ ፕሮሞሽን ይሆናል በሚል ግምት የቦታውን ቅድስና አሳልፎ መስጠት የታሪክ ተጠያቂነትን ያመጣል። በካቴድራል ውስጥ የነበሩት የጥበቃ አባላት ድርጊቱን ወዲያውኑ ለማስቆም አለመሞከራቸው የቤተ ክህነት መዋቅር መሳሳትን ያሳያል። የህዝብ ቁጣ በማህበራዊ ሚዲያ ላይ። ኢትዮጵያን አሁን በከፍተኛ ቁጣ ድርጊቱን እያወገዙት ይገኛሉ። ቤተ ክርስቲያናችን ሙዚየም አይደለችም፣ የመጫወቻ ስፍራ አይደለችም የሚሉ ድምጾች በስፋት እየተሰሙ ነው። ይህ ድርጊት በሌሎች ሀገራት ለምሳሌ በቫቲካን ወይንም በታዋቂ መስጊዶች ቢሆን ኖሮ ግለሰቡ ወዲያውኑ በህግ ቁጥጥር ስር ይውል እንደነበር ብዙዎች እየገለጹ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሺህ ዓመታት ታሪክ ስርዓት ያላት በሚሊዮኖች ደም አጥንት የቆመች ተቋም እንጂ ለቪዲዮ ወይንም ቪው መገበያ አይደለችም። ቤተ ክህነት በዚህ ጉዳይ ላይ ግልጽ የሆነ ይቅርታ ሊጠይቅና ወደፊት እንዲህ ያሉ ኢንፍሉዌንሰሮች ቅዱሳን ቦታዎችን እንዳያረክሱ ጥብቅ መመሪያ ሊያወጣ ይገባል። ክብር ለቅዱሳን ቦታዎቻችን።